እኔ የሚገጠመኝ ያስከሆነ ድረስ ይሄ ነው ያ ነው ምናምን ሳትኝ ዝም ብለሽ ከህይወቴ ውጪ በቃ እኔ እንድትናገሩብኝ አልፈልግም እሷን በቃ ውጪ አልፈልግም ውጪ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ያው አለን እንበል እንጂ ምንም ማድረግ አይቻልምና ዛሬ በድጋሚ ለብቻ መጥቻለሁ። ያው እዚህ ቤት እየተፈጠረ ያለው ነገር እንግዲህ እያያችሁት ነው። ሰሞኑ ደግሞ በጣም የሚያስጠላ ነገርና እኔ እንጃ እኔ ለማመን ራሱ እየከበደኝ ነው እግዚአብሔርን እየተፈጠረ ያለው ነገር ማለት ነውና እናንተ ራሱ ብዙዎቻችሁ በጣም ግራ ተጋብታችኋል። እኛም በጣም ከናንተ በላይ እኛ ደግሞ እዚህ ቦታው ላይ ያለን ሰዎች በጣም ግራ እየተጋባን ነው። በተለይ እኔ በጣም በቃ ለማመን ምንም ነገር ማመንም አልፈልግም ሲጀመር ይሄን ነገር ማለት ነውና ያው ዛሬ የመጣውበት ዋንኛ ምክንያት በቃ ትክክለኛውን ነገር ማወቅ አለብኝ። እናንተም ደግሞ ማወቅ አለባችሁ ይሄን ነገር። እናንተም ከኛ እኩል ግራ እየተጋባችሁ ስለሆነ ቢያንስ በቃ የተወሰነ ነገር ለማመን የሚነግረኝ ነገር ከሆነ ሳሚን ለመጠየቅ ሙከራለሁ ማለት ነው። እንግዲህ ትክክለኛውን ነገር ይነግረኛል ብዬ አስባለሁ። በቻልኩት አቅም ደግሞ ለማሳመንና እየተፈጠረ ያለውን ነገር ምን እንደሆነ እንዲያስረዳኝ እፈልጋለሁ። ከዚህ በላይ ደግሞ እሷ ላይ እንዲጫወትባት ብዙ ድራማ ብዙ ነገር እስከዛሬ ድረስ እየሰራባት ነበር። ግን እሱ እኔ አሁን እየመሰለኝ ያለው ምንድነው እስከዛሬ ድረስ እየሰራው የነበረው ነገር እያስመሰለ የነበረው ነገር ምንድነው እሷን ከህይወቱ ለማስወጣት ነው ማለት ነው። እሷ ግን በቃ ጨክና እሱን እንዴት ተወዋለሁ የልጆቼን አባት ብላ ከሱ ጋር የተንከራተተች ነበር። ግን እሱ ይሄን ሁሉ ነገር ያረጋበት ምክንያት ምንድነው ከዚህ ሴትዮ ጋር ለመሆን ብቻ ያረጋውን ነገር ነው ማለት ነው። እና ዛሬ ግን በቃ ትክክለኛውን ነገር የመጨረሻ እሷን ደውዬላት ነይ ብያታለሁ እየመጣች ነው። እሱንም ደግሞ በቃ ትክክለኛውን ነገር ዛሬ ይነግረናል። በቃ ወዶም ሳይሆን በግዱ እንዲነግረን ነው የምፈልገው። ምክንያቱም ከዚህ በላይ እሱ እንዲጫወትባትና በቃ ምንም ነገር ሊያረጋት አንፈልግም። ምክንያቱም ልጆቿ ታሳድግ እሷ በቃ እና ምንድነው አሁን የምፈልገው እኔ እሷንም የጠራዋት በቃ በጭቅጭቅ ምናምን ጭራሽ በቃ እንዲጨቃጨቁ ምንም እንዲፈጠር አልፈልግም። ለምን እዚህ ጋር ልጅ የሚባል ነገር አለ፣ ልጆች አሉ ተወልደዋል። ስለዚህ ዝም ብሎ እሱን ከመሬት ተነስቶ ከዚህ ቤት ትወጪያለሽ ብሎ የሆነች ቆሮቆንዳ ሴትዮ አምጥቶ እዚህ ቤት በሷ ሊያባረራትና በሱ ሊያሰድባትም አይችልም። ከዛ ሁለተኛው ደግሞ ምንድነው በትክክል ረጋ ብሎ ሁለቱም እንዲያወሩ እሷንም ነግሬያታለሁ። መጀመሪያውን አስጠንቅቄያታለሁ። ምንም ነገር እንዳታወሪ፣ እኔ የምጠይቃችሁ ነገር ትክክለኛ ምላሽ ብቻ መስማት ነው የምፈልገው ብያታለሁ። ከዛም በኋላ ደግሞ እሱንም እንደዛው ልክ እንደሷ ፊት ለፊት ሁለቱንም ማገናኛቸዋለሁ። እንግዲህ በቃ ከዛሬ በኋላ እሷም እዚህ ቤት አትቀርብም፣ እሱም ደግሞ ከዚህ በኋላ በቃ ምንም ማድረግ አይቻልም። አንድ ሰው ብቻ ስለፈለገ ትዳር ሊሆን አይችልም። ሁለቱም ሰው አንድ ላይ ካልተስማሙ ምንም ማድረግ ስለማይቻል እሷም ወደ ቤተሰቧ ትገባለች፣ እሱም ደግሞ እንግዲህ የመረጠው ምርጫውን ያደርጋል ማለት ነው። ስለዚህ አሁን እሱን ጠርቼው ውስጥ ነው እጠራዋለሁ። ከዛ እሷን ደግሞ እየመጣች ነው እየደረስኩ ነው ብላኛለች። ውስጥ ላይ የምታወሪው ነገር እየሰማሁሽ ነበር እኮ እኔም እኮ እንድሰማ ነው ሲጀመር ያወራሁት እንጂ ደብቄ ምናምን እኮ ለማውራት ፈልግ እዚህም አላወራም ነበር። አውርተሽ የሆነ ሰዓት ላይ መጥፎ ቃላት ተናገር። ምንም መጥፎ ቃላት እኔ ያወራው ብዬ አላስብም። አፋችሁን መገደብ እንዳቃታችሁ ነው በዚች ልጅ ጉዳይ ላይ እንግዲህ ቆንዳ ምናምን እናንተ እሷን ለመናገር ብቁ አይደላችሁም ሲጀመር ማለት ነው። ብቁ አይደለንም፣ ግን ክብር ለሚገባው ሰው ክብር ትሰጠዋለህ። ግን ክብሩን ደግሞ የማይጠብቅ ሰው ዝቅ አድርገህ መሬት ታወርደዋለህ። ምንም ማድረግ አንችልም። ለእኔ ምን እንደሆነ ሳታውቂ ዝም ብለሽ ከመሬት የመጣልሽን መቀደድ እኮ አይቻልም። ሲቀጥል ደግሞ እኔ ነኝ ለእኔ የምወስነው እንጂ ማንም አይደለም የሚወስንልኝ ማለት ነው። ለራስ ነው የምትወስነው። ግን አንተ በምትወስንበት ሰዓት ደግሞ ብዙ ከጀርባ የሚጎዱ ሰዎች አሉ። ግዴታ ደግሞ ከአንተ ጀርባ ያሉ ሰዎች ማሰብ አለብህ። ይሄን ማመን አለብህ። ዞሮ ከመጀመሪያውን ማለት ነው። እንደማለት ከመሬት ተነስቼ እኔ እሷንም ትውጣ አላልኩም። ትውጣ ስል በምክንያት ነው። ይሄ ቤት ውስጥ ያሉ ብቻ እኔ እሱን ቀስ እያላችሁ የምትደርሱበት ነገር ይሆናል። ማንንም አይረዳም ሲጀመር ማለት ነው። ሲጀመር እኔ ዛሬ ልንጨቃጨቅ እናንተም እንድትጨቃጨቁ ምናምን አይደል። ለሷም ደውዬላታለሁ እየመጣች ነው።
አሁን ትደርሳለች። ግን አሁንም የምፈልገው እኔ ሁለት እሷን ነግሬያታለሁ። አንድ አትጨቃጨቅም፣ አንተም ደግሞ እንድትጨቃጨቅ አልፈልግም። አንቺም ለመጣሽው በራሱ ገና ብዙ ነገር ልትናገረኝ ትችላለች። የማታውቃቸው ሰዎች ነው እየመጡ ያሉት እዚህ ቤት ውስጥ ማለት ነው። ትምጣና ከዛም በኋላ ትምጣና እኔ ለአፏ ስከፍት ከዛም በኋላ የሚፈጠረውን ነገር እናያለን። ወይ ጉድ! በጣም እኔ ዛሬ ስለማትመጣ ነው እስካሁን ዝም ያልኩሽ እንጂ ጭራሽ አዛዥ ሆና ቁጭ አለች እዚህ ቤት። ብትሆንስ እንግዲህ ምን ማለት ነው ጋር እንጂ እኔማ ምን ማለት ነው? ምንም እንግዲህ አሁን እኔ ምንም አይነት ጭቅጭቅ አልፈልግም። እሷ እንድትመጣ ትክክለኛ ለምን ደግሞ መጣው ቤቷ አላስገባ ብትመጣ እንዳትከፍቺ። ኧረ የምሬን ነው እንዳትከፍቺ። አልከፍትም። ትመጣለች ግን ዛሬ አይደለም። አንዳንድ የምታስተካክላቸው ስራዎች ስላሏት ሰሞኑን ቤት በአጋጣሚ ላትገኝ ትችላለች። ግን ቤት ውስጥ የሆነ ሰው ሲመጣ የሚደርሳ መረጃ ስላለ እኔ ጭቅጭቅና ረብሻ አልፈልግም። አሁንም ልትመጣ ትችላለች። ከሷ ጋር የምትፈልገው ሰላም ምናምን አይነት ነገር የተረበሸ ህይወት አትፈልግም። ይኸውልሽ ፍቅር ማነው በእናትህ ሙበለኝ እኔ ፍቅር ምናምን ስላልክ ለሚዝ ምንድነው ማስታወስ መስለው ሲጀምር የአባቴ ስም ጨምሮ ሁሌ ልካሉ። ይኸውልሽ አሁን ሰው አታውቂም፣ በቃ አብሮ በትዳር ውስጥ እየኖረ የሆነ ነገር በህይወቱ ሊገጥመው ይችላል። እኔ የሚገጠመኝ ያ እስከሆነ ድረስ ይሄ ነው ያ ነው ምናምን ሳትይኝ ዝም ብለሽ ከህይወቴ ውጪ በቃ። አሁን እንግዲህ በሉ ይሄ መጀመሪያውንም አውርቼክ ነበር። አንተ እንደዚህ አይነት ነገር አታውሩ። አሁን መጀመሪያ ምንድነው ታዲያ ምን እኮ በቃ እንደዚህ እንደመለያየት ምናምን የሚባለው ነገር መጀመሪያ ተነጋገሩበት። አሁንም እንድትጨቃጨቁ ሳይሆን መጨቃጨቅ ምናምን ሳይሆን እናንተ እኮ ህፃን ልጅ አይደላችሁ። ንግግር የማይፈታ እስከሆነ ቆይ በደንብ ነው የሚፈታው። አሁን እኮ ለምን እንደምትመጪው አንቺ ለምን መጣሽ? ኖ ሞር ቤቲ ከዚህ በኋላ ቤቴ ነው ማለት አትችም እያልኩ ስንት ጊዜ ነው ነገርኩህ። በጣም ቀስ ብዬ በጣም በተረጋጋ ሁኔታ ለአወራት ነው ሲጀመረ ቴክስት ስታደርገኝ ስደውልልኝ የተስማማሁት ማለት ነው። ጉዳዩን ይኸውልሽ እስክትነግሪሽ ድረስ ነገሮችን እስክትነግሪሽ ድረስ ወይም ከራሷ እንደምትሰማያለሽ ምን እየተፈጠረ እንደው ምናልባት እኔ ላታምኝ ትችያለሽ። ያ እስኪሆን ድረስ ግን እዚህ አካባቢ አትታይ። ጥቃት ሊደርስብሽ ይችላል፣ መጥፎ ነገር ሊደርስብሽ ይችላል። ራስሽን መጠበቃችን አልችልም። እኔ አሁን ሲጀመር ለምንድነው አንተ ላይ ቃል ለመናገር የምትሞክረው? ይኸውልሽ አታንቀላፊና እሷን እንድትወጣ አድርጊልኝ። እኔ እንድትወጣ ሳይሆን ማናገራት አንተም ደግሞ ዝም ብለሽ የመጣሽው አንቺም ውጪ። ዝም ብለሽ ውጪ የሚባል ነገር እኮ አይሰራም። እዚህ ጋር ትክክለኛውን ነገር እንነጋገር ካለ ይኸውልህ ፍቅር ለሳሚ ተረጋግተን እናውራ። ምንድነው መጀመሪያ ይሄ ከእንትንህ ነው ታው ምንድነው ልትጠይቂ የምትፈልጊው? እኔ ማለት ያንተ ህይወት ውስጥ ጥብቅ ልበል አይደለም፣ ምክንያት የለኝም የምጠበቅበት። አንድ ሰው አልፈልግም ካለ አልፈልግም ነው። ግን ያንተ ውስጥ ያለው ልብህ ውስጥ ያለው ትክክለኛ እውነታውን ነገር ግን ማወቅ ነው ታስፈልጋለህ። ምንድነው መስማት የፈለግሽው? ብዙ ነገር አለ እኮ ለመስማት መረጋጋት አለብህ መጀመሪያ። ሁለተኛ ደግሞ እኔ የማወራቸው ነገሮች በተንኮል ሳይሆን የምትመልስልኝ ትክክለኛ መልሱ ነው የምፈልገው እንጂ የሆነ አይል ቃል እኔ አያቅተኝም ከአንተ ጋር እንደዛ ለማባባል ማለት ነው። ይኸው ሌላ ጸብ፣ ሌላ ረብሻ፣ ሌላ ምናምን እኮ መፍጠር እኮ አያስፈልግም። ይኸውልሽ ከእንግዲህ ማለት ነው ስለዚህ አታውሳም። እሷ ላይ ታረግሻለች፣ እሷ እንደዚህ ትልሻለች። ከዛ በኋላ ደግሞ እሷ እኮ እንደዚህ ስለማትፈልግም ከእሷ ጋር ጸብ ባለፈው መተሽ ሌላ አተከሮ ፈጥረሽ ነበር። እናንተ ሁለታችሁ መገናኘት የለባችሁም። ሲቀጥል ደግሞ የምትናገሪያትን ነገር እንደዚህ እንድትያት አልፈልግም። የምትናገሪው ነገር ደግሞ ባለፈው እትዬ ጋሼ ምናምን በትልቅ ሰው ስም ስጠራ ሰው እቺ ደግሞ አፏ እስኪ ጆሮ እስኪከፈት ድረስ ትክክለኛ ነገር ነው የነገርኩህ። ምንም የዋሻው ምንም ነገር የለም። ትክክለኛ እኮ ነው የሚታይ ነገር እኮ ነው። እኔ ለመነጋገር የመጣሁት እኔ እንድትናገሩብኝ አልፈልግም። እሷን በቃ በትልቅ ሰው ስም እንድጠራት አልፈልግም። ገና ልጅ ናት።
አዎ ለአንተ ተወጥቷል። ደግሞ ካደጉበት ነገር አንፃር እንደዚህ አይነት ሰው ከማክበር ማለት አንቱ ከማለት ውጪ ወደ ኋላ ማለት አርፌ አይመጣልኝም። ለዛ ቀን ይቅርታ ጠይቄያታለሁ በአንዳት መቅራቴ ማለት ነው። እየነገርኩሽ ያለሁት ነገር ነው። ከቻልክ እሳቸው እንዳይመጡ እዚህ ቤት አድርግ። እሳቸው አትበይ በቃ እሳቸው አትበይ በቃ ማለት ትግቢ አንቺ ውጪልኝ እንድትወጡልኝ ነው የምፈልገው። አልቀመጥም እንድትናገሪብኝ አልፈልግም። እሷ በቃ ከእንግዲህ ህልዋይ ከእሷ ጋር ነው አልኩሽ እኮ። ሁሉ ነገር ክብር አይደለም ያለ እድሜዋ እድሜ እየሰጣችኋት አሮጊት እያላችኋት እንዴት ነው እንትን የምትይው? ቆረቆንዳት ያለሽ አንቺም ከአቅምሽ ማለት ነው። ሰው አለ እንዳላጣናግሪ በቃ አልፈልግም እንዲህ እንድትናገሩብኝ። የሰውም ሲናገሩብሽ እንደሚሰማሽላ እኔ እህትሽን ብናገርብሽ እንደሚሰማሽላ በቃ አንቺን የምናገርሽ እንደሚሰማሽ ሁላ አንቺ ያለ እድሜሽ ማንም አሮጊት ነሽ ቢሉሽ ልክራሽ ያለ እድሜ አይደለም። አንቺ በዚህ እድሜሽ ገና ልጅ ሆነሽ ወጣት ሆነሽ አሮጊት ቢሉሽ የሚሰማሽ ስሜት አለ። እሷም ገና ወጣት ነሽ። ለምንድን ነው እሷ አሮጊት የምትለው? በእግዚአብሔር አመቷን አልነገረችም መቼም። እኔና አንተ እንኳን ስንጋባ አይናችሁ ሊሆን ይችላል እንጂ ለኔ ገና እንቦቃቅላ ልጅ ናት። በቃ እግዚአብሔር ሲሆን ያው የነማረው ቁጣ የለም። በእናትሽ በተመጣ ስጣት ጡጡ ራስሽ ጠጪው። ምን አይነቱ ክብረ ቢስ ነው ወደለ አሁን ሲጀመር ለምንድን ነው አንተ ሰው እድሜ ለፍቅር ደግሞ እድሜ አይደለም ወሳኝ ለፍቅር። ያረበናፈ ዘገበት ሁሉ ነገር ወጥ ንገሪኝ ካልክ ብዙ ነገር ልናገር እፈልጋለሁ። ምንድን ነው እሱ የምትናገሪው? ግን እኔ እንደዛ አፌ ማላቀቅ አልፈልግም። ምን እንደምትናገሪኝ ምን የምትናገሪኝ ነገር የለም በሷ በኩል። እሷ ያካበት እጅራቱ እንደዚህ እንዳትነካኝ እኔም ልነካሽ አልፈልግም። አንቺም ራሷ ቤት አትምጪብኝ እያልኩ ነው። ጀመር እንድትወጪልኝ መጀመሪያ ተረጋጋ። ቤት እንድትመጪብኝ እዚህ ቤት ውስጥ እንደፈለኩ የመፈንጨት እሷ አርነች እንደ አርነታት እንደ ቆሻሻ ለምን ነው ካንተ ካልክ ሰው ናት። ምን አረገችሽ? ቆይ እሷ ምን አረገች? እሷ አንተን ብዙ ነገር አድርጋ ባልሽን ስለወሰደች ባሌን የምትወስደው እኮ ማለት ነው። ባሌ እኔን እየሸወደ አይደለም። ቆይ አፉን እዚህ ለሌላ ነገር እያላቀቀ ከዛ በኋላ ከጀርባዬ መጥፎ ነገር ሲሰራ ነው እንጂ እኮ ባለ ተነጋግረን እኮ እኔና አንቺ በቃ እዚህ ጋር እኮ ብሎ እኮ ነገርኩሽ እኮ በዚህ መንገድ አይደለም። ውጪ ከቤት ውጪ እያልኩሽ እኮ አይደለም። ከቤት ውጪ እያልኩሽ እኮ ነው ሌላ ነገር የተፈጠረው። ከቤት ውጪ ማለት እኮ ዝም ብሎ መንገድ አይደለም። ሰውዬ ለምንድን ነው ሰው ማውራውን አሰማም ይወደ አይደለም። በቃ እኔ ከዚህ በላይ ልታገሳችሁ አልችልም። እኔ ሲጀመር ላውራ የመጣሁት እንዳውራ አላደረከኝም። ውጪልኝ ተለቀ ምክንያቱም እኮ አልጠየቅም መጀመሪያ የምኑ ምክንያት ሰው እኔም ለምን እንደጠራኋት፣ ሁለተኛ እሷም ደግሞ ለምን እዚህ ቤት እንደመጣች አንድ ነገር ልንገርህ። ስለዚች ሴትዮ ስለ እድሜያቸው፣ ስለ ሁኔታቸው፣ ስለ እያንዳንዱ ነገራቸው ሰው ሲያወራ የሚያበሳጭ ከሆነ አብረን ካጠላቸው። በነገራችን ላይ ገና መንገድ ላይ በጣም ብዙ ያንተ ላይ የሚገሩ ነገሮች ሰዎች እንዲናገሩ የሚናገሩ ሰዎች አሉ። በስ ምን ልትሆን ነው? እዛ ሰዓት እኔ እንኳን እንደዚህ ሳይምሮ የሚጎዳው እኔ አብራችሁ ስትሄዱ መንገድ ላይ ፍቅር እኮ ነው። አልሰማም። ማዘርክ መስሏቸው ጎንበስ ብሎ ሰላም ሲልብ እንደዛ ሰው ሰላም ሲልብ በብዙ መንገዶች ሰው ሲያከብር አንተ ልጃቸው ነው ወይ አደገልሽ ወይ በቃሽ አንተ ልጃቸው ነው እቀበለዋለሁ፣ እችለዋለሁ። ፍቅር ለፍቅር መስዋዕትነት ተከፍሏል። በዚህ ልክ እሻንታው ግን እየሰራ ነው። ይሄ ትክክለኛውን ነገር እኔ እናንተ ብንለ እኔ ራሴ ያዘጋጃለሁ። ምርጥ አንቺ ማጂ አማታን ታይ ምን ለማለት ነው የፈለግሽው? ምንድን ነው ስለማለት የፈለግሽው? አንተ ስለዚህ ክብርህን ጠብቅ። ይኸውልሽ እኔ ደግሞ ልንገርሽ የሆነ መተግበር ያለብሽን ነገር ልንገርሽ። ምን ከዚህ በኋላ በምንም አይነት መንገድ እግርሽ እዚህ ቤት እንዳይረግጥ። ስለዚህ እንደዛ ካልክ ደግሞ ማለት ነው እኔ እሷን ባታወራ እኔ ይሄን ነገር እንድትመልስልኝ እፈልጋለሁ። እሷን ደግሞ ከዚህ ቤት አወጣሃት ማለት በቃ ትክክለኛውን ነገር እሷም እዚህ ቤት እግርሽን እንዳይረግጥ የምትል ነገር ከሆነ ትክክለኛውን ነገር ንገራት። ከዛም በኋላ እሷም ከህይወት ትወጣለች፣ አንተን ደግሞ ከህይወቷ ትወጣለች። ነገርካት ማለት በዚህ በኩል አይደለም፣ በዚህ መንገድ አይደለም፣ በዚህ መንገድ አይደለም። ሙሉ ቤተሰቦቻችን ይሰበሰባሉ። ያንተም የኛም ቤተሰብ ጋር መድረስ አያስፈልግም። በደንብ ነው መድረስ ያለበት። ከዛም በኋላ ሁሉን ነገር ትረካከባላችሁ ማለት ነው። እኔ ማለት እኔ ካንተ ጋር እኮ አብሬ ዞራት ነው እናንተ አብረን ስለሆነ እኮ ብዙ ያደረግናቸው ነገሮች አሉ። ስለዚህ ዝም ብዬ እንደ ተራ ነገር አልወጣም።
እኔ የሴት ልጅ ነው አላሳደምም። የማትወጪ ከሆነ ደግሞ ሌላ ችግር ነው የሚፈጠረው። በቃ እንዴ ቆሻሻ እኮ አይደለች ማውጣት የምትላት ልጆቹ እኮ ይዛ ነው የምትወጣው። አፈር ከድቤ ስታበላሽ ትገበልሽ እሷ ስታበላት እኛ ቆመን እናያለን። ታበላሽ ይቅርና ማለት ነው እንደዚህ በአንድ ጥፊ እንዲስብ ከነባል የምትሰበር ሴት ይኖራል። ምንም አትሰበርም። እንኳን አታውቂያትም። ሲጀመር ደግሞ መጀመሪያ ተረጋግተህ ሰው ነው ውጪ አልፈልግም